አቮካዶ ለጤንነታችን የሚሰጠው 14 አስደናቂ የጤና ጥቅሞች። አቮካዶ ዝም ብሎ ተራ ፍራፍሬ አይደለም። በውስጡ እጅግ በጣም ብዙ ጠቃሚ ንጥረ ነገሮች የያዘ የተፈጥሮ መድኃኒት ነው ቢባል ማጋነን አይሆንም። ሰላም ውድና የተከበራችሁ የአዲስ ዩቱብ ተከታታዮች እንዴት ናችሁ? ዛሬ ስለ አቮካዶ ለጤና የሚሰጠው ጥቅም ነው የምናየው። ለዚህ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። እናመሰግናለን። በዛሬው ዕለት ስለ አቮካዶ የጤና ጥቅሞችን እናያለን ማለት ነው። አቮካዶ በውስጡ 14 የጤና ጥቅሞች አሉት። ሐኪሞች እንደሚያወሩት አቮካዶ ለጤንነታችን የሚሰጣቸው 14 አስደናቂ የጤና ጥቅሞች። አቮካዶ ዝም ብሎ ተራ ፍራፍሬ አይደለም። በውስጡ እጅግ በጣም ብዙ ጠቃሚ ንጥረ ነገሮች የተፈጥሮ መድኃኒት ነው ቢባል ማጋነን አይሆንም። አቮካዶ ዋና የጤና ጥቅሞች። በየቀኑ አቮካዶ ብንበላ ለሰውነታችን ምን ጥቅም ይሰጣል? አቮካዶ ለሰውነታችን ወይም ለጤንነታችን የሚሰጣቸው 14 ዋና ጥቅሞች። አንደኛ፣ በንጥረ ነገሮች የበለጸገ ነው። ለሰውነታችን አስፈላጊ የሆኑ ቫይታሚን ቢ፣ ሲ፣ ዲ፣ ኬ፣ ፖታሲየም እና ጠቃሚ ቅባቶች በአንድ ላይ የያዘ ነው። ከሙዝ የበለጠ ፖታሲየም አለው። ፖታሲየም ለልብ ምት መስተካከል፣ ለጡንቻ ጥንካሬ እና ለነርቭ ስር እጅግ አስፈላጊ ነው። አቮካዶ ደግሞ በውስጡ አቮካዶ ደግሞ በሙዝ በላይ ይህን ንጥረ ነገር በከፍተኛ መጠን ይዟል። ሶስተኛ፣ የአይን ጤናን ይጠብቃል። በአይን ላይ የሚመጣው የእድሜ መግፋት ችግሮች የሚከላከል ንጥረ ነገር አሉት። በውስጡ ሊቲን እና ዜኒት የተባሉ ንጥረ ነገሮች የያዘ በመሆኑ በእድሜ መግፋት የሚመጡ የአይን ችግሮች ይከላከላል። አራተኛ፣ ክብደት ለመቀነስ ከፍተኛ የፋይብሬሪ መጠን ስላለው ቶሎ የምንጠግብ ስሜት እንዲሰማን ያደርጋል። ይህም ከመጠን በላይ መመገብ ይቀንሳል። አምስተኛ፣ ስሜትን ያሳድጋል። የደስታ ስሜት ይጨምራል። በውስጡ ያለው ፎሌት የተባለ ንጥረ ነገር ጭንቀትና የድብርት ወይም የድባሬ ስሜት እንዳይከሰት ያደርጋል። ስድስተኛ፣ በርካታ ጉልበት ይሰጣል። የምንመገበው ምግብ ወደ ኃይል እንዲቀየር የሚረዱ የቫይታሚን ቢ አይነቶች አሉት። ቤተሰብ አቮካዶ መመገብ በነገራችን ላይ እጅግ በጣም ከምንመገባቸው ፍራፍሬዎች እጅግ የበለጠ ጥቅም እንዳለው ነው ሁሉም ሰው የሚያውቀው። አውቃለሁ አቮካዶ ውድ እንደሆነ ማለት ነው። ሰባተኛ፣ የምንመገበው ምግብ ወደ ኃይል እንዲቀየር የሚረዱ የቫይታሚን ቢ አይነቶች አሉት። መጥፎ የተባሉ ኮሌስትሮል በመቀነስ የደም ግፊት በማስተካከል ለልብ ጤና ዋስትና ይኖረዋል። ስምንተኛ፣ ለአእምሮ ንቃትና ለትውስታ ቫይታሚን ኢ በውስጡ ስለሚገኝ የማስታወስ ችሎታችን እንዳይቀንስ፣ አእምሯችን እንዳያረጅ ይከላከላል። አጥንት ያጠነክራል። ዘጠነኛ፣ አጥንታችን በቀላሉ እንዳይሰባበር የሚረዱ ቫይታሚን ኬ በአቮካዶ ውስጥ ይገኛል። ይህም የአጥንት መሳሳት፣ ስብራት ይከላከላል። የደም ስኳር መጠን ያስተካክላል። የካርቦሃይድሬት መጠኑን ዝቅተኛ ሆኖ በፋይብሬንን በጤናማ ቅባት የበለጸገ በመሆኑ ለስኳር ህመም ተጋላጭነት ለመቀነስ ይረዳል። ለቆዳ ውጤትና ጤና በውስጡ ያሉት አንቲ ኦክሲዳንቶች የቆዳ መሸብሸብ ይከላከላል። ቆዳችን በፀሐይ ብርሃን ጨረር እንዳይጎዳ ይከላከላል። ይህም ለቆዳ ጥራትና ለስላሴ ይረዳል። ካንሰር ለመከላከል በውስጡ ያሉት ልዩ ንጥረ ነገሮች ወይም ውህዶች የካንሰር ሴሎችን በመዋጋት እንዳይበዙ በመከላከል
ረገድ ከፍተኛ አስተዋጽኦ እንዳለው ጥናቶች ያሳያሉ። ለወንዶች የፕሮስትሮል ጤና በውስጡ የሚገኘው ጥላንት ሴትሮል የተባለ ንጥረ ነገር የፕሮስት እጢ እብጠትን ለመከላከል ምልክቶች ለመቀነስ ይረዳል። ንጥረ ነገሮቹ እንዲመጠጡ ከሌሎች ምግቦች የምናገኛቸው ቫይታሚን ኤ፣ ዲ፣ ኢ፣ ኬ ከሰውነታችን በቀላሉ እንዲጠቀምባቸው ይረዳል። አቮካዶ ከሙዝ በበለጠ ፖታሲየም አለው። በተጨማሪ ሌሎች ምግቦች በምንመገብበት ጊዜ ንጥረ ነገሮች በውስጡ በደንብ እንዲሰራጭ መንገድ ይከፍታል። አቮካዶ እንዴት መጠቀም እንችላለን? በሰላጣ ውስጥ መጨመር፣ በዳቦ ላይ ቀብቶ በመብላት፣ በጁስ በጭማቂ መልክ መጠቀም፣ ከእንቁላል ጋር መመገብ ትንሽ ውስጥ ትልቅ የጤና በረከቶች አሉት። እንግዲህ እንደምታውቁት አቮካዶ ለሁሉም ተስማሚ ነው። ለፀጉራችን እድገት ብትሉ፣ ለፊታችን ለቆዳ ውበት ብትሉ አቮካዶ እጅግ በጣም ብዙ ጥቅም አለው። እኔ ብዙ ጊዜ አቮካዶ ወረድ ብላችሁ አይታችሁ ከሆነ የምጠቀመው ለፀጉሬ ኦይሉን ነበረ። ኦይሉን ሰርቼ አብዛኛውን ጊዜ እጠቀመው ነበረ። የአቮካዶ ዘይት አሰራርም ከፈለጋችሁ ከዚህ በፊት ስለሰራሁት ወረድ ብላችሁ ማየት ትችላላችሁ። አቮካዶ ኦይሉን ሰርቼው አጠቃቀሙንም እንዴት እንደነበረ ሁሉንም ነገር በዝርዝር በአንድ ቪዲዮ አስቀምጨዋለሁ። ወረድ ብላችሁ እዩት፣ ተጠቀሙበት። ለቆዳ ውበት፣ ለፀጉር እድገት እኔ ለፊቴ ማታ ማታ ስተኛ ይቀባው ነበረ። ፊቴም ላይ ትልቅ ለውጥ ነበረ ማለት ነው። አቮካዶ ከሚመገቡ ሰዎች አንደኛዋ ነበርኩኝ። አሁን ግን ተወዶ በተለይ ተወዶ ጣራ ነክተዋል። በፊት ትንሽ ረከስም ያለ ነበረ እና ለጤናም ጠቃሚ ስለሆነ ነው የተወደደው ማለት ነው። ውድ ቤተሰቦቼ የአቮካዶን ጥቅም ተጠቀሙበት። አቅሙ ያላችሁ ሰዎች በቀን አንዳንድ ፍሬ አቮካዶ ብትመገቡ ለጤንነታችሁ እጅግ በጣም አሪፍ ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። ከዚህ በፊት የሰራኋቸው ለፀጉር፣ ለፊት፣ ለቆዳ ውበት የተለያዩ ቪዲዮዎች ሰርቻለሁኝ። ወረድ ብላችሁ ማየትና መጠቀም ትችላላችሁ። ውድ ቤተሰቦች ማንኛውንም ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። አዲስ ላይ ብዙ ቪዲዮዎች አሉ። ከ300 ወደ 400 የሚጠጉ የቆዳ የፀጉር የተለያዩ ቪዲዮዎች የተጫኑ አሉ። ገብታችሁ እዩ፣ ተጠቀሙበት። በጣም ብዙ ልጆች ተጠቅሞበት ኮሜንት ብታነቡ ትደመማላችሁ ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበረ። ለአዲስ ዩቱብ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁኝ። አለከለኩኝ አይደል? በጣም ነው የደከመኝ። እንዴት እንደሆነ አላቅም። ድክም ብሎኝ እንደው እስቲ ዛሬ ሳየው ይህንን የአቮካዶ ጥቅም ለምን ለአንድ ሰው እንኳን ከጠቀመ ብዬ ልስራው ብዬ ነው። አመሰግናለሁ። ወዳችኋለሁ። ስትወጡ ላይክ፣ ሰብስክራይበር አድርጉ። ይጠቅመዋል ላላችሁ አካል ሼር አድርጉለት። እናንተ የጠቀማችሁን ነገር ለሰው ሼር አድርጉ። ማንኛውን ነገር ቢሆን ማለት ነው። እኛ የጠቀመን ነገር ለሰዎች ሼር ስናደርግ እነዛ ሰዎች የሚጠቀሙበታል፣ እኛም እንጸድቅበታለን ማለት ነው። አመሰግናለሁኝ። ቀናችሁ ያማረ ይሁን። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያደርግልን፣ ለእኛም ጤና ይስጠን። የተራበ እግዚአብሔር ይመግብልን፣ የተቸገረም ያግኝ። አመሰግናለሁኝ። መልካም ጊዜ፣ መልካም ቀን። ወዳችኋለሁኝ።